ትወደኛለህ እንዴ? እንዴት ምንም አይፈጠርም? ተምኒት ወይኔ ጉዴ መታን አኩኩሉ አላጋ 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 አኩኩሉ 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 ነጋ። ተምኑ ወይኔ ጉዴ መታን ጥላይ ይቅርታ። ለምን እንደዚህ ሆኜ ስላገኘሽ? አሁንም እንደ ድሮ ሳታጠፋ ነው ይቅርታ እንጠይቅ። እዚህ እኮ ስራ ለመስራት መጣንና ጥላይ በቃ አታስረዳኝ። እና ደግሞ አፍቀሽ ነበር ከኔ አብልጥማ አይኔት ይበልጣል ነው ያልኩት። what ከተወዳደረ ራሱ እድል ነው ላንቺ። ተው እንጂ you will see about that። ከዚህ ሁሉ አመትም በኋላ እሺ ወዴት ነው የምትወስደኝ? ሸምሱ ሻይ ቤት። ኦኬ ሸምሱ ሻይ ቤት ምንድን ነበር ሰርቪሳችሁ? ጽድት ያለ ቆቀር ነው የሚሰሩት። እሱን አንድ በሽ ይለቅብሻል። ቆቀር ሳስበው ግን የሆነ የሚቆረቁር ነገር ይመስለኛል። ቀላል ይቆረቁራል። ስትበየው ብቻ አይደለም ስትካፊው ራሱ ይቆረቁራል። በቃ ዝም በል እሺ። ምንም አታውቅም ብለህ ታሾፍብኛለህ እንዴ? እሺ ይቅርታ በቃ አትበል እንደሱም። እሺ አይደለም ከዚህ በኋላ ይሄ ለኔ ፍቅር አይደለም። የምወደው ሰው በሌለበት ዓለም ላይ እንዴት ብዬ ነው የምፈልገው? ቀኑን ሙሉ የበላነው ምግብ ግን ምንም አያረገንም አይደል? እኛ ምን ሆነ ስንበላው አይደል እንዴ ኖር ነው? እሱን ብዬ ነበር። ትንሽ ሆዴን አመመሽ እንዴ? በቃ ሰው አንቺ ራስሽ እኮ ነሽ ሁሉንም ነገር ካልሞከርኩ ስትይ ነበር። እኔ ለምከፍለው ምን አስጨነቀ? ሰው እንዴት ሳምቡሳም አረቄ እርጥብም መፋቂያም አንድ ላይ ይሞክራል? ይሄ እኮ ተጠቅልሎ ለሕፃን ልጅ ቢሰጠው ማለት ወላጆቹን ይረሳል። አታውቂ? እኔማ ሁላችሁን ልሞክረው ብዬ ነው፣ ግን የሚሞክር አይደለም በእውነቱ። ምን ነው አንቺስ እስካሁን እዛ ምን እያደረግሽ ነበር የቆየሽው? ከአንድ ስቴት ወደ ሌላኛው ስቴት ስዞር። ሌላስ? ኮሌጅ ገባው። ሌላስ? ስዕል፣ ሙዚቃ ተማርኩ። ሌላስ? ሌላ ደግሞ ሁሉንም እኮ አዳረስከው። ምን መስማት ፈልገህ ነው? አይ እኔማ እዛም እዚህም ስትይ የሆነ ቦታ አግኝተሽኝ ከነበረ ልጠይቅሽ ብዬ። አንተ እኮ እዛ የለህም። መጥቼ ስላልፈለግሽኝ እርግጠኛ መሆን አትችይም። ምን? ቆይ እንዴት ነው የሌለህበት ቦታ መፈልግህ? እሺ አላውቅም፣ ግን እኔ እንደዛ ነው መሰለኝ የኖርኩት። እየጠበቅኩህ ነው። ምን? ከዚያ ሀገር እንደወጣሁ እያወቅህ እንዴት እንደፈለግከኝ ለመስማት እየጠበቅኩ።
ተምኑ ስለምትወጁ ሰው ሲሆን እኮ ሁሉም ነገር ቶሎ አይታመንም። ወደ ውጪ እንደሄድሽ ያወቅኩት በሁለተኛው ቀን ቢሆንም ያረጋገጥኩት ግን ተመልሰሽ ስትመጪ። እስከዛ ድረስስ በየሰው ቤት እየገባው አለመኖርሽን ሳረጋግጥ ነበር። ትልቅ ውሸት ይመስላል አይደል? ግን ያው እብድ ላለመባል በየገባውበት ቤት ውስጥ ትናንሽ ስራዎችን ሰራ ነበር። የምወደው ሰው በሌለበት ዓለም ላይ እንዴት ብዬ ነው የምፈልገው? ለአንዳንድ ሰው ፍቅር እንደዛ በጣም የምትወጁ ሰው ሲናፍቅሽ እሷ የሌለችበት ዓለም እንኳን እዚህ ነች የሚልሽ ይመስልሻል። እሺ በቃ ወይኔ በዛ ልክ አልናፈከኝም ይሆናል። ልክ ነሽ። እኔም እሱን ነበር ሳስብ የነበረው። ማለት ያው እኔ እንደዛ አላልኩ። ችግር የለውም ተረድቼሻለሁ። ባይሆን መሻ አንቺም ቤትሽ አጠገብ ነው ያለሽ። አቤት ደግሞ ዳጊም ስለሌለ ምን በጊዜ ልሂድ። እሺ ግን ደህና ነህ? መጥቼ ነበር ቻውሽ አለሁም ገሽልሽ። ሄሎ ሲስ እቤት አልመጣም። እሺ ዛሬ ዲቴሉን በኋላ እነግርሻለሁ። እሺ ቻው። ትወደኛለህ እንዴ? እንዴት ምንም አይፈጠርም? ተምኒት ማን ያቀፈሽ? ማንም መጠጥ ቤት ይዞሽ የገባው እሱ ልጅ ነው? አልሄድኩም። ውሸት ነው። ዳግም እኮ ነው የነገረኝ። ዳግም እኮ አይዋሽም። ውሸት ነው። እሺ በቃ ገብቶኛል። ሄዶ ይደባደባል ብለሽ ነው አይደል? ችግር የለውም ምንም አይፈጠርም። እንዴት ምንም አይፈጠርም? ትወደኛለህ እንዴ? እንዴት ምንም አይፈጠርም? ችግር የለውም። ከምወደው ነገር ጋር አለመኖርን ለምጃለሁ። አንድም ቀን ከምወደው ነገር ጋር ኖሬ አላውቅም። እሺ ውሸት ነው ብያለሁ። ተረጋጋ። ዳግም አይዋሽም። 5000 ብር ከሰጠሁት ግን ይዋሻል። እሺ ለምንድን ነው ይሄን ማድረግ የፈለግሽው? አሁንም እንደ ድሮ ካልወደድከኝስ ብዬ ነው። እንዴት አይታይሽም? መቼ አሳየኸኝ? እቤት ድረስ መጥቻ ድሬ እንኳን አንድ ያላቀፍከኝ። አሞኝ ነበር። ሰፈር ውስጥ ስራ ስራ እጄን ወለም ብሎኝ ስለነበር አሞኝ ነበር። ታዲያ ለምን አልነገርከኝ? እኛ መለፍለፍ አልለመድንማ። የእጅ መሰበር፣ መፈንከት፣ መደባደብ እኮ እኛ ህይወት ውስጥ ኖርማል። ይሄ ምን ተብሎ ይወራል? በቃ ይቅርታ። የሚገርመው ግን ያንቺ ነው። የሆነ ልጅ አቅፏት መጠጥ እየጠጣች ምናምን ያሳፍራል። ይቅርታ አልኩ አይደል እንዴ? ፈርቼ እኮ ነው። እኔ ይሄን ሁሉ አመት ፎቶሽን ብቻ እያየሁ ስኖር አልፈራው። አንቺ በአንድ ሌሊት ፈራሽ? አዎ። ስለዚህ አንድ ነገር ልንገርሽ፣ ፍቅር የደፋሮች እንጂ የፈሪዎች ህይወት አይደለም። ወጥቼበታለሁ። እፍርታ ባለፈው ጥላዬን ባትሄድ መኪና ይገጨኝ ነበር። አይንሽን ጨፍኝ። ተው እንጂ። አሁንም እንደባለፈው ጥሎኝ ይሄዳል ብለሽ ፈርተሽ ነው? አትጨነቂ፣ በአሁኑ የትም አልሄድም። ይኸው ያኛውን እጅሽን አምጪው። እዚሁ ላይ አድርገው። ግራ እጅ ላይ አይደል እንደሚደረገው?
ምን ሆነሽ ነው? ባለፈው ጥለኸኝ ሄደህ ነዋ። ወደዛ ወደዚህ ስል መኪና ገጨኝ። እና ለምን አልነገርሽኝም? አንተ ሁሉንም ጥፋት የራሴ ማድረግ አባዜ ስላለብን ያልነገር። እና የኔ ጥፋት ካልሆነ የማን ሊሆን ነው? እኔማ ሳታየው ክዳን ብዬ ነው እስካሁን ያልነገርኩት። እሺ ቀኙን አምጪው በቃ። አይቻልም። እስከሚድን ጠብቅ። ከዚህ በላይ ጊዜ እንድወስድ አልፈልግም። በየቀኑ ልናደርጋቸው የምናስባቸውን ነገሮች ባለማድረጋችን ምን ያህል እየጎዳ እንደሆነ አልገባህም? አዎ እውነት ነው፣ ግን ቀኝ እጅሽን ስጪ። እኔ እኮ የማወራው ስለ ብራስሌቱ አይደለም፣ ስለ ጊዜያችን ነው። ገብቶኛል። አይመስለኝም ጥላይ። እያንዳንዱን ደቂቃ ከፊት ለፊታችን ምን ይዞብን እንደሚመጣ አናውቅ። አንተ ደግሞ ነገሮችን በኋላ ሳምንት፣ ነገ ምናምን ማለት እወዳለሁ አይደል? አዎ ባለፈው ጥላዬን ባትሄድ መኪና ይገጨኝ ነበር። ጥላይ ሞቺስ ቢሆን እሺ በቃ ይቅርታ። ካረኩልህም አቆየው እኮ ይቅርታ። የምር ይቅርታ ካረክሽልኝ ይሄንን ማድረግ አይከብድሽም። ይሄው አድርገው። ያምራል። ይሄ ደግሞ ለቀለበቱ ይሄዳል። አሜን። ለማልቀስ ከሆነ መለያየታችን በቂ ነው። ብዙ ትቆያለሽ? ለመለያየት አይደል እንዴ ተቀጣጠር ነው? ምን አለበት ትንሽ ብንቀመጥ? የማታድሪበት ቤት ማምሸት ምን ይሰራል? ይቅርታ እስከምትል ብቻ እየጠበቅኩ ነው። ለምን? ለማልቀስ ከሆነ መለያየታችን በቂ ነው። ቢያንስ ይቅርታ ለማባባላችን አይጉዳን። እሺ አሁን ይቅርታ በይና እንሂድ። ለምንድን ነው እኔ ቀድሜ ይቅርታ የምለው? ለመለያየታችን ምክንያት ራሴን ማድረግ ስለምፈልግ። ቤት ከሄድኩ በኋላ ቢያንስ እኮ ይቅርታ ጠይቀህ ነበር ማለት ስለምፈልግ። እንዴት ማለት? የመለያየታችን ምክንያት የባለፈው ጸብ አይደለም ማለት ነው? ባለፈው ስላረክሽልኝ ነገር እንጂ ባለፈው ስላረክሽብኝ ነገር ለማሰብ ይቸግረኝ። ይቅርታውን እየጠበቅኩ ነው። አይ ተውኩት በቃ ይቅርታ አይደለም። ስለዚህ እንደተጣላን እንቆያለን ማለት ነው? ይቅርታ። እሺ ያው አልቀበልም ማለት ነው። ስለዚህ የመለያየታችን ምክንያት እኔ ሆኛለሁ። ይቅርታ ያልኩ ከዛሬ አብሬ ስላልነበርኩ ነው። ለመለያየት መስሎ ነበር። ሲጀመር ሰው ለመለያየት አይቀጣጠርም ለመቀጠል ካልሆነ በስተቀር። እኛ ግን መለያየት አንችልማ። ከዚህ ሁሉ ዓመትም በኋላ መልሶ ፈጣሪ ያገናኘን ለዛ ይሆናል። ለምን ብለህ መልሳለህ? ምናልባት የኛ የህይወት እድል ውስጥ መለያየት የሚባል እድለ ቢስነት አልተጻፈም ይሆናል። ሺት ምን ነው ይሄንን ቅድም ባውቅ ኖሮ። ለምን እንደምትለየኝ እያሰብኩ ወደ ቀጠሮ አልመጣማ። ለመለያየት መነጋገር አያስፈልግም። እሺ ለመቀጠል ሲሆን ብቻ ነው። አርግልኝ እንጂ ቀለበቱን። ይሄው ባልከኝ ሰዓት ደረስኩ። እኔም እሺ። አቤት። አይንሽን ጨፍኝ። ለምን? አይንሽን ጨፍኝ ማለት አፍጥጪ ማለት ነው። እሺ በቃ አረ እንቅልፌ መጣ።
እና ወደ ቤት ትሄጃለሽ? አይ እንቅልፍሽ ከመጣ ብዬ እኮ ነው። አርግልኝ እንጂ ቀለበቱን። የምን ቀለበት? እና እኔን ያስጨፈንከኝ ሜዲቴሽን ልታሰራኝ ነው? አረ የሆነ እጅ ላይ የሚታሰር ነገር ገዝቼልሽ ነበር። ወይ ጠዋት የነበርንበት ጁስ ቤት ሄደን እንየው እንዴ? አታስብ፣ ጥለኸው አይደለም? እኔ ሌባ ሊሰርቀኝ? ሌባ ብቻ እኮ አይደለም የሚሰርቀው። ሌላ ጊዜ ተማርሺ። እንዴ እንዴት አወቅሽ እንደገዛሁት? በክብር ስተወጣይቸው ነው። ምንድነው? በቃሽ እንደ አዲስ ጨፍኝልኝ። እንደገና? ያው ተሰርቄ ነዋ። ተባበሪ። መቼስ ምን ይደረጋል። ያው አሁንም እንቅልፌ ሊመጣ ነው። አንተ ጥሌ አርግልኝ። ሰውን በቆመበት ጥሎ መሄድ ጨዋታ ከሆነ ጨዋታውን እኔ ነኝ የማስጀምረው። ቻው። ስፈልግሽ ነው ያገኘሽ። አይናሽ ጨፍኖ መሰወር ጥበብ ነው እንደሚመስል። አንቺ ጀመርሽው፣ እኔ ጨረስኩት። ምኑን? ጨዋታውን። እንዲያናደደሽ ጨዋታውን መሸነፍሽ ነዋ። ጨዋታ ነው እንዲያስከው? አላወኩም ነበር። ሰውን በቆመበት ጥሎ መሄድ ጨዋታ ከሆነ ጨዋታውን እኔ ነኝ የማስጀምረው። ቻው። ኧረ ቆይ እሺ ይቅርታ። ተው ግን ይሄን ይቅርታህን አቁም። ለምን? ደካማ ጎናችን ነው። ለዛ እኮ ነው የተጠቀምኩት። ታዲያ ዝም ብለህ አታባክነው። ለክፉ ቀን እንዳያልቅብን ብለሽ ነው? አዎ። አታስቢ፣ ፍቅራችን ከልብ ከሆነ ይቅርታችን አያልቅብን። አስታውስ፣ ይሄ ሁሉ ንግግር ግን አንድ ቀን ፈተና ላይ ይጥላል። ይሄ ሁሉ ንግግር ግን የውሸት ስላልሆነ ፈተናውን አልፈዋለሁ። ምንሽ ገርመኝ ነው። እንዴት? ሲጀመር ይሄ ቀን እንደዚህ እንዲያልቅ አልፈለኩም። እንዴት እንዲያልቅ ነበር የፈለግሽው? ተው በቃ። ያው አንድ ቀን ግን አናትህን ለሁለት ነው መከፍልልህ። በጣም ነው እንደምትከሺው። አዎ። እና እኔ ያልውሰድሽ በቃ። ወዴት? ሸምሱ ጋር። ለምን? ከባድ ዱብ ያለብኝ፣ እሱን ትከፍያለሽ።